መገን አንተ ቀንጅቢ ብላህ ማለት እኮ እነዚህ ነው እናቴ፣ እነዚህን የለሙት እንዲያው ምን ጉር ነው ለቅሶ ሰው የሚመረጥበት ዘመን ዘንጠው አምረው የምለው ሰውየው እንኳን ሞተ ነው እንዲህ ነገሩ የመቀየ እንኳን ሞተልን እሰይ እልል ነው እንዲህ እኔ እኮ ታሁን ተነስተው ለለለለ ይላሉ እያልኩ እየጠበቅኩ ነበረ። እንጀራ በቁርጥ ታዛስ አታልቅሽ ዝም በይ ሴትዮቱን ታልቅስ እንጂ ሰው እኮ ነው የሞተባት እናቴ። እንስሳ መሰለሽ እንዴ? እንስሳ እንኳ ይለቀሳል እኮ ዘንድሮ። ነገሩ የሰው ልጅ እኮ ተንሰሳ አንሷል ዘንድሮ። አረጋይ ዘመድ የሚመረጥበት ለቅሶ ላይ ዘመድ የሚመረጥበት ሰው አልቅሱ ወርሙን የሚያወጣበት ለቅሶ ቤት እንጀራ በቁርጥ ተዛ በማንኪያ ወጥ። ወይኔ በላጡ ምኑ ቃል ላይ ያደረስከኝ እናቴ። እርሜና ሀያ ስጠኝ ተብሎ የሚለምነው ለካ ይሄን ጉር ልታሳየን ነው። ደሞ በረደኛ በዚህ የሱን ክሳላንጨው ውስጥ ረዲያ አልተሳካም። እንዲው ጊዜው ተበለ ወይ ማነሽ የቦሰና ልጅ ናት አሉ እዚህ መታ እዚህ ላይ ፎቅ የተቀመጠችው። እኔ ደግሞ መቻወቅኩልሽ እናቴ። ወግሮ ለቀቃት። አሁን እዛ መታ ዲያማከሲ መድኃኒት ላርግልሽ ብላት አልነካም። ለካስ ይሄ ጥፍሩን ሙልቅልቅ አርገዋለ። ይሄንንም ልጣ ስትጸጉሯን እንትን ስትል እንዴ እናቴ ያቀሽ ሆነ እንዴ ስላት የሷ ልጅ ነኝ አለች። አቤት የኔ ጌታ! ሰው በቁመናው እኮ ልፍ ነው የምትባባዩ ሳትተዋወቂ እኔን ሙታ እንዲህ ሰፈር እየኖርሽ እኔ እናቴ ምኑም አለኝ ተምታቶብኝ ነው የምኖረው። እኔ እንዴት እንዲሆነ ነው እናቴ። ይሄንን ጸጉር ዝም ድረስ ያደርጋሉ። ረጋኝ የጋሽ መከት የእንትን ፈረስ ራሱ ነስንሳ የእሷን ጭራ እያጨዱ ነው አሉ የሚቀጥሉት። እንደዛ ነው ብለዋል። እኔ ግን እርግጠኛ እንኳን የለሁም። እና እንደዛ ሆና እኮ የእሷ ልጅ ናት ተባለ። ጉዲሽን አልሰማሽ እናቴ? አይለዩሽም። የሚለብሱት ቆማጣ ነው። ተንብርት በላይ አንድ ፓርት ተዛ በታይ አንድ ለሶስት ሰውነታቸው የቆረጠል ጸጉራቸው ይሄ ጥፍሬን ጠለጠለ። እንዴት አድርገው ሰርተውም እንደሚበሉት አንድዬ ይወቀው አንድዬ ይወቀው። አቤት እኔ አንድ ጥያቄ አለኝ። አረብ ሀገር ተቀምጠን በእህት በወንድም ይሻላሉ በሚባሉ ሰዎች ላይ ብር ተልኮ ተቀማጭ ሲደረግ እናንተ እየሰራችሁበት ራሳችሁ መቀየር ኸይር ነገር ነው። ምንድን ነው የሚሆኑት? አበዳሪ። እንደዚህ አይነት ነገር ገጥሟችኋል ወይ? እኔ አንድ ልጅ አሳዘነችኝ። 500 ሺህ ብር አስቀምጣ ቦታ አገኝታ ቦታ ልግዛ ስትለው ብሩን 50 ላንዱ 10 ላንዱ 7 ላንዱ ቸርቸር አድርጎ ህይወቷን ችርቻሩ አደረገባት ማለት ነው። ማና አባታችሁ ስለሆናችሁ ነው እናንተ አበዳሪ ቱጃር የሚያጫውታቸው ቀማጫሞች ማለት ነው። አረ እንዲው ሰውማ እንዴት ነው አእምሮ ስልል ያለው ማለት ነው። የሆነ እህል አይታችሁ ታውቃላችሁ? ዘርዝሮ ፍሬ ሳያፈራ የሚቀር እንደዚህ አይነት ሰው ነው አሁን የሞላው። በቃ ድፍን ያለ አእምሮ የያዘ ማለት ነው። አሁን አንተ አበዳሪ ነህ ለመባል ነው፣ ሰጭ ነህ ለመባል ነው፣ ደግ ለመባል ነው። ማናባክ ደግ አረገዝሽ ሽንት ቤት እያጠበች ማለት ነው። እንዴት አይነት ጉር ነው! ባልም አንዳንዱ ባልም ቀፎ ማለት ነው። ሚስቱን እዚህ እንትን እያለ እያሰራ እሱ እናቱ ጋራ አንተ ሰው ስንት የዲልባን ይሆናል። የምሬን ነው። እናትህ ጋር ተመልሰህ እናትህ እየሰራች እያበላችሁ ሚስትህ እዚህ እየለፋኝ አንተ አበዳሪ አለው አይነት እኮ ህይወቷን ቀይርለት። የሆነ ነገር አድርግና በሆነ ነገር ገንዘቡን አንቀሳቅሰው ስራው እሳ አበዳሪ ተዘስ አለባበስ እንትም ምድሮ አይንካኝ። ድንገት ሚስት የመጣይ ጊዜ ተያይዞ ዘብጥያ ምን ይመጣል? ጭቅጭቅ አግኝቶ ማጣት ከባድ እኮ ነው። በተለይ ምንም ሳይለፋበት የመጣ ገንዘብ ማጣት እንደሱ የሚመርና የሚያም ነገር የለም። ሰርቶ ያመጡት ገንዘብ ግን ማለት ነው ቢታጣ ራሱ እንዴት መምጣት እንዳለበት ይታወቃል። አረብ ሀገር ሚስት ልኮ አረብ ሀገር እህት ልኮ እህቶቻቸው እያሏቸው ይሄ ዝም ብላችሁ ብክንክን የምትሉ ምንም ሳይኖራችሁ እንጥጥ የሚያደርጋችሁ ሰዎች ማለት ነው። ዋና ተጠንቀቁ። እናንተማ እንደፈለጋችሁ እናንተማ ገሃነብስ ብትገቡ ምንም አይመስልንም እኮ። ለምን እዚህ ከሚታለፈው ነገር ማለት ነው። ግን ችግሩ አብሮ ያላችሁን ሰው ሁሉ ይዛችሁ ልጅም ታላቻችሁ ልጆቻችሁን ሚስትም ተሆነች ሚስት ናት አይዲያ የምትገባው በሆነ ሰዓት እና ታዲያ 500 ሺህ ብር አስቀምጥ ተብለ 2 ሺህ ብር 7 ሺህ ብር 50 ሺህ ብር በየቦታው ብትን አድርገህ እንደቀረ ይሄን ማን ይሰብስበው? ተየት ይሰብሰብ? ዘንድሮ ብር ተሰጥቶ ማን ነው የሚመልሰው? አረብ እናንተ ማለት ነው አረብ ሀገር ያለ ሰው ማለት ነው። የምሬን ነው። እስኪ እዛ ሀገር መቆየቱ ትርጉም የለውም። እስኪ ግቡና ያላችሁን ገንዘብ ውት እስኪ ውት። ሰው ኑሮትም እኮ እንደሌለው እየሆነ ነው። ምንድነው የሚሻለው ግን?
ቀብዲ ከፍላ ቀብዲ የተበላባት ብራል ቀብዲ ከፍላ የእናቷ ልጅ ናት። ቀብዲ ከፍላ ቀብዲው የተበላባት ልጅ አለች ቤት ልትገዛ ማለት ነው። እሷ ለአዲያም የበድራ ጨርሳለች። ኸይር መልኡን እናንተ ጀዛ እንደው አላህ ይግረፍኩም ገረፍ። ወይኔ ዘይነብ አለሙ ዘንድሮ ማን ሊያስጨልሉኝ ነው ሀሳባቸው። ገንዘቡ እንዴት ነው የሚመጣው? በልስቱ ምንዛሬ ስንት ነው ሂሳብ? በ28 ደሞዝ ደረሰ ወይ ብሎ የሚጠይቅ ወንድም መጣ። ደግሞ በአሁን ጊዜ እናቴ ድሮ ባል ነበር ደግሞ ወንድም እናት ወይ ደሞዝሽ አልደረሰም እንዴ 28 ደረሰ። ለ28 ይቆራርጥሽ አዲያሜ። የሰው ልጅ ሰው ፊት ቀርቦ ልመናን ሲለምን በጣም ነው የሚከብደው። ቃላት ራሱ ምኑን ተምን ማገጣጠም እንዳለበት ራሱ ቁጡ ጥፍት ነውና የሚለው። ዛሬ እኔ የአይነት ስሜት ነው የገጠመኝ። ብዙ ቪዲዮ አጥፍቻለሁ። አሁን የመጨረሻ ቪዲዮ ነው ብዬ አስባለሁ። እባካችሁ ወገኖቼ ይሄንን ቪዲዮ እስከ መጨረሻው አዳምጡት። ስልክ ቁጥርም አካውንት ማስቀምጣለሁ። እዚህ ምስሉ ላይ የምታዋቸው አባታችን የሱካር ታማሚ ናቸው። የሰው ልጅ በእንደዚህ አይነት በሽታ አይፈተን፣ በጤናችሁ ይሆንባችሁ። ይህንን ቪዲዮ ላይክ እና ሸር ሳታደርጉ እንዳትጀምሩት። ዱዊት አድርጉት፣ ሪፖስት አድርጉት፣ ኮፒ ሊንክ 10 ጊዜ። ማንም ሰው ላባስ ሲል ለጤና ስትሉ በቃ ለራሳችሁ ጤና ስትሉ እዚህ ቪዲዮ ላይ ሁላችሁም የራሳችሁን ዋጋና ሻራ እንድታስቀምጡ ፈልጋለሁ። የዚህ አባት ህመም እግራቸውን ያየ ሰውነታቸውን ያየ በቃ የሰው ልጅ በቃ አላየም በቃ መሞትም ላይ ቀር እንደዚህ አታድርገን። ረንዱ በጣም ነው የሚያስፈራውና እባካችሁ ሁላችሁም ተባበሩን። ለዚህ አባት ያላችሁን የ100 ብር ቻሌንጅ ቢሆን በኢትዮጵያ 100 ብር ራሱ ዋጋ አላት እያንዳንዳችን ስንደመርና አሁን ላይ ያዋዋጡኝ በጣም በርክቷል። ግን ደግሞ ይሄን አይቶ እንቅልፍ የሚይዘው ሰው የለም። በእርግጥ እንትኑን ለማሳየት ከባድ ነው፣ ቲክቶክ ያጠፋል። ግን ቢሆንም እባካችሁ ትብብራችሁ እንዳይለየን ስል በዚች በአካውንት 1000 ብርም 500 ብርም የለየታችኋትን ያህል ለቤተሰቦቻችሁ ተምትልኳት ቅንስ አርጉና ለነገ ቀኔ ብላችሁ ለዚህ አባት እንድታስገቡልኝ እለምናችኋለሁ፣ እማጸናችኋለሁ። ወገኖች እባካችሁ የትውልድ ሀገራቸው ደቡብ ወሎ መካነ ሰላም ያኔ ደንገለጋ ተወልደው ያደጉ አባት ናቸው። ስማቸው መሐመድ ሽፋው ይባላሉ። ስልክ ቁጥር 0939779566 ስልክ ቁጥራቸው ይሄ ነው። በዚህ ብትደውሉ ታገኟቸዋላችሁ። የባንክ አካውንት የኢትዮጵያ ንግድ ባንክ ነው። 10107465 እደግመዋለሁ 10107465 እባካችሁ በዚህ በአካውንት የ500 ብር የ1000 ብር እንዲያለ የ100 ብር ያ ደግሞ የሌለው በቃ በዱአችሁ አትርሷቸው እነዚህ አባትን። ቪዲዮውን እስከ መጨረሻውት ብዙ ድምጽ ስለሌለው እኔ እንደዚሁ ዝም ብዬ አስገባዋለሁ ማለት ነው። እባካችሁ ተክፉ ነገር ይጠብቃችሁ፣ ጤናችንን አላህ ይጠብቅልን። ወገኖቼ በምን ሁኔታኛ አልገለው ድቅ ብለን እንደምንገኝ አናውቅምና እለምናችኋለሁ፣ ማጸናችኋለሁ። እባካችሁ ይሄንን ቪዲዮ ሼር ሳታደርጉ እንዳታልፉ። እናንተ ባትችሉ ለሚረዳ ሰው ሼር አድርጉ እባካችሁ ወገኖቼ።